የመጣሁት ከአደለ ወረዳ ነው። ትምህርት በየመጥቼ የሆነች ልጅ ወደደችኝና በፍቅር ጣረች። እኔ በቃ በፍቅር እሳት ውስጥ ይዛው ሲቃጠል ቆይቼው እሷ በመጨረሻ ላይ በቃ አልሆንም አለች። እምቢ አለች። ካልካለች በቃ እኔ አልቻልኩኝም። ወደ ታደለ ተመለስኩኝ። ታደለ ወረዳ ውስጥ ሲቀመጥ አሁንም ቆይቼ ሱቅ መሰርታለሁ ብዬ በቆሎ ገዛለሁ ብዬ ልጆች ወልጄ ሚስት ጣላች። አንድ ጥያቄ ጋሽ ባለፈው ስለ ኤድስ ሲማሩ አይተናል። እንዴት ነው እዛ ጋር ምን ነበር የምትማሩ? ስለምን አወቃችሁ? እንትን አራርቃችሁ ውለዱ አሉን። እኔ አንዱን ደቡብ አንዱን እዚህ መጥቼ ወደ ሐዋሳ አካባቢ ጠጋ ብዬ እዛ ወለድኩ። እንደገና ደግሞ ለትምህርት አደለ ሄጄ ነበር፣ እዛም ወልጄ ነበር። ግን መንግስት እንደዛ አይደለም ማለት አራርቆ መውለድ ማለት በልጆች መሃል እየተራራቀ የሚሄድ በኪሎ ሜትር ይሁን በሜትር በምንም እንደሆነ አላውቅም። ግን አራርቆ መውለድ በዛ እንደሆነ ይገባኛል። ግን ልጆች እኔ ጠየቅኩት እንዴት ነው ኤችአይቪን የምንከላከለው የሚለውን ስትማሩ ነበር። ምን አስተማሯችሁ? ስንከላከል ምግብም ሲባሉ ስትቀመጡም ስትሄዱም ኮንዶም አጥልቁ ስንማር ማለት ነው። ከዛ እንደዛ ያሉንና አስተማሩን። ምናችሁ ላይ ነው ኮንዶም እዛ አይነገርም። በኢየሱስ ከሽሪቾ ይሄንን እኮ ላለመንከር ብዬ ልጆች ፊት አይወራም። ምን ብዬ እነግርሃለሁ? ይሄንን ፕሮግራም የሚከታተሉ ብዙ ሰዎች አሉ። ብዙ ሰዎች እኔ ላበላሽ ነው። ብዙ ሰው አይደለም ማስተማር ነው እንጂ እናትና ግማታ እኔ ነኝ ቻብል ታዲዝ ነው ሰው በቃ የምፈልገውን አውራ። እሺ ትቻለሁ። ግን እኔ መጀመሪያም ሚስቴን ወዳት ነበር። ከሌላ ሄጄ ልጅ ወልዳለሁ ብዬ ወደ ገጠር